ላሞቻቸውን እያለቡ የሚያገኙትን ወተት በጮጮ ውስጥ ያስቀምጡ ነበር። ታዲያ አንድ ቀን አንዲት ሌባ ድመት ሹክክ ብላ ገብታ በጮጮ ውስጥ ያስቀመጡትን ወተት እንጥፍጣፊ እንኳን ሳታስቀርላቸው ጭልጥ አድርጋ ጠጣችው። ከዚያ በኋላ በሌላ ቀንም እንደለመደችው ሹክክ ብላ ወደ ቤታቸው ገብታ ወተታቸውን ጭልጥ አድርጋ እየጠጣች ሳለ ደረሱባት። ሴትዮዋ በድርጊቷ በጣም ሲበሳጩ ስለነበር ከያዟት በኋላ የማይረሳ ምልክት እንዲሆናት ጭሯን ቆርጠው ለቀቋት። ድመቷም የጭሯ ቆራጣነት በጣም ስላስፈራት ከሴትዮዋ በር ላይ ቆማ ሚያው ሚያው ጭሬን መልሱልኝ፣ መልሱልኝ፣ ጭሬን መልሱልኝ፣ መልሱልኝ እያለች ትለምን ጀመር። ሴትዮዋም ወተትን አምጪና ጭራሽን እመልስልሻለሁ አለቻት። ድመቷም የሰረቀችውን ወተት ለመመለስ ወደ ላሟ ሄደችና ላምዬ እባክሽ ትንሽ ወተት ስጪኝ፣ ወተቱን ለሴትዮዋ ሰጣትና ጭሬን ትመልስልኛለች አለች። ላሚቷም እሺ፣ ግን ከዛ ዛፍ ላይ አንዱን ቅርንጫፍ ገንጥለሽ ካመጣሽልኝ እኔ ደግሞ ወተቴን እሰጥሻለሁ አለቻት። ድመቷም ወደ ዛፉ ሄዳ እባክህ አንተ ደግ ዛፍ ከቅርንጫፎች መሃል አንዱን ስጠኝ፣ እኔም ወስጄ ለላሚቷ ሰጣታለሁ። ላሚቷም ወተቷን ስለምትሰጠኝ እወስድና ለሴትዮዋ ሰጣታለሁ። እሷም ወተቱን ትቀበለኝና ጭሬን ትመልስልኛለች አለችው። ዛፉም እሺ፣ ከቅርንጫፎቼ መሃል ቆርጬ የምሰጥሽ ውሃ ካመጣሽልኝ በኋላ ነው አላት። ከዚያም ድመቷ ውሃ በጀሪካን እያመላለሰ ወደሚሸጥ ሰው ጋር ጠጋ ብላ እንዲህ አለችው። ደጉ ውሃ ሻጭ፣ እባክህ ትንሽ ውሃ ከጀሪካን ውስጥ ስጠኝ። የምትሰጠኝን ውሃ ይዤ ሄድና ለዛፉ ሰጠዋለሁ። ዛፉ ደግሞ ከቅርንጫፎቹ መካከል አንዱን ሲሰጠኝ እሱን ይዤ ለላሟ ሰጣትና ወተቷን ትሰጠኛለች። ወተት ደግሞ ለሴትዮዋ ሲሰጣት ጭሬን ትመልስልኛለች አለችው። ውሃ ሻጩም ጫማ ካመጣሽልኝ በጀሪካን ከያዝኩት ውሃ ላይ ሰጥሻል አላት። ድመቷም ወደ አንድ ጫማ ሰፊ ሰውዬ ጋር ሄዳ አንተ መልካም ጫማ ሰፊ፣ እባክህ ጫማ ስጠኝ። የምትሰጠኝን ጫማ ለውሃ ሻጩ ሰጠዋለሁ። እሱም የሚሰጠኝን ውሃ ለዛፉ ሰጠውና ከቅርንጫፎቹ መካከል አንዱን ይሰጠኛል። ያንን ይዤ ለላሚቷ ሰጣታለሁ። ላሚቱም የምትሰጠኝን ወተት ይዤ ለሴትዮዋ ሰጣታለሁ። እሷም የቆረጠችብኝን ጭሬን ትመልስልኛለች አለችው። ጫማ ሰፊውም አንድ እንቁላል ይዘሽልኝ ከመጣሽ የጠየቅሽኝን ጫማ ሰጥሻለሁ አላት። ድመቷም ወደ አንዲት ዶሮ ሄዳ እባክስ ደጓ ዶሮ አንድ እንቁላል ጣይልኝ። የጣልሽልኝን እንቁላል ይዤ ወደ ጫማ ሰፊው ወስጄ ይሰጠዋለሁ። እሱም ጫማዎች ይሰጠኝና ወስጄ ለውሃ ሻጩ ሰጠዋለሁ። ውሃ ሻጩ የቀዳልኝን ውሃ ለዛፉ ስሰጣ አንድ ቅርንጫፍ ከቅርንጫፎቹ መካከል ቆርጦ ይሰጠኛል። ያንን ቅርንጫፍ ይዤ ሄጄ ለላሟ ስሰጣት ወተት ትሰጠኛለች። ወተቱን ወስጄ ለሴትዮዋ ስሰጣት እሷም የቆረጠችብኝን ጭሬን ትመልስልኛለች አለች። ዶሮዋም ድመቷ የምትለምናትን ከሰማች በኋላ ባቅባቅባቅ ጥቂት የገብስ እህል ካመጣሽልኝ አንድ እንቁላል ሰጥሻለሁ ባቅባቅባቅ አለቻት። ድመቷም ዶሮዋ የጠየቀቻትን ከሰማች በኋላ በአካባቢው ይገኝ ወደ ነበረ አንድ ጎተራ ሄዳ እባክህ ደጉ ጎተራ በውስጥ ካለው ገብስ ትንሽ ስጠኝ። ጎተራውም የዚህ ጎተራ ባለቤት ወፎችና ጉንዳኖች እንዲመገቡት ተብሎ ከኔ በታች የበተናቸው የገብስ ፍሬዎች አሉ። እነርሱም በጥንቃቄ ለቅመሽ መውሰድ ትቻለሽ አላት። በዚህ ጊዜ ድመቷ ከጎተራው ስር ተበታትነው የነበሩትን የገብስ ፍሬዎች አንድ በአንድ ልቅም አርጋ ከሰበሰበች በኋላ ወስዳ ለዶሮዋ ሰጠቻት። ዶሮዋም ቃል በገባችላት መሰረት አንድ እንቁላል ስለጣለችላት ያንን እንቁላል ይዛ ሄዳ ለጫማ ሰፊው ሰጠችው። ጫማ ሰፊውም ከመደርደሪያው ላይ መርጦ የሁለት እግር ጫማ ሰጣት። ድመቷም የተሰጣትን ጫማ ይዛ ለውሃ ሻጩ ስትሰጠው ውሃ ሻጩ በጀሪካን ውስጥ ከያዘው ውሃ
በባልዲ ሞልቶ ሰጣት። ድመቷም ዛፉን ካጠጣችው በኋላ ዛፉ ከቅርንጫፎቹ መሃል አንዱን ስለጣለላት ያንን ለላሚቷ ወስዳ ሰጠቻት። ላሚቷም ለድመቷ ቃል በገባችላት መሠረት ወተቱን በጮጮ አርጋ ሰጠቻት። ውሮም ወተቱን በማግኘቷ በጣም ደስ ተሰኝታ ለሴትየዋ ከሰጠቻት በኋላ ጭራዬን መልሽልኝ ስትል ጠየቀቻት። ሴትየዋም በይ ጭራሽ ይኸውልሽ፣ ግን ለወደፊቱ ከወተቴ ላይ ለመስረቅ እንዳትሞክሪ ተጠንቀቂ ካለቻት በኋላ ጭሯን መለሰችላት። ድመቷም ጭሯን ካገኘች በኋላ በነበረበት ቦታ ላይ ለመመለስ ብዙ ተጣጣረች። ብትሞክር እምቢ አላት። ደጋግማ በብዙ ዘዴዎች ለማጣበቅ ብትሞክርም ሳይሳካላት ቀረ። በሙጫም በሙቅም በማስቲሽም ሳይቀር ልታጣበቅ ብትሞክርም እምቢ አላት። ጭሯን የመለሱላት ሴትዮ ውሮ ደጋግማ ሞክራ እንዳልተሳካላት ተመለከቱ። ድመቷ ታዲያ በጣም ደክሟትና አዝና ኩርምት ብላ ተቀመጠች። ድመቷ ብዙ ጊዜ እየሰረቀች ያስቸገረችና ሌብነትን መጥፎ ተግባር መሆኑን ሊያስተምሯት እንደፈለጉ ከነገሯት በኋላ በልዩ ብልሃታቸው ማማ ጭሯን ከነበረበት ቦታ መልሰው ተከሉላት። ድመቷም በጣም ተደሰተች። ከዛ ደግሞ ምን አለች መሰላችሁ? አይለምደኝም የሰው ንብረት አልመኝም እያለች እየተጫወተች እየዘለለች ከድርጊቷ መጸጸቷን